እሺ እንኳን ወደ ኢትዮ አስትሮኖሚ ተመልሳችሁ መጣችሁ። ዛሬ በጣም አጭር 30 ሰከንድ ማትፈጅ ደስ የሚል ነገር ነው ብዬ የማስበው ልንገራችሁ። ምድር ላይ ያለው ህይወት እኛንም ጨምሮ ካርበን ቤዝድ ላይፍ ፎርም ነው የሚባለው፣ ወይም ከካርበን የተሰራ ነው ማለት ነው። ግን እሱ ብቻ ሳይሆን ፔሪዮዲክ ቴብል ላይ ልጅ ሆነን የተማርነው በሙሉ ፔሪዮዲክ ቴብል ላይ ያሉት ኤሌመንቶች በሙሉ የተሰሩት ደግሞ ከዋክብት ውስጥ ነው። ስለዚህ ልክ እንደኛ ፀሐይ ያሉት ከዋክብቶች ውስጥ ነው ካርበንን ጨምሮ ሁሉም ነገሮች የተሰሩት ኤሌመንቶቹ በሙሉ ማለት ነው። ከኛ ሶላር ሲስተም በፊት የቀደሙት ከዋክብቶች እነዚህ ነገሮች ከሰሩ በኋላ እድሜያቸው ሲያልቅ በስተመጨረሻ ይፈነዳሉ ማለት ነው። ልክ ሲፈነዱ እነዚህ ንጥረ ነገሮች ለዩኒቨርሳችን ይሰጧታል ማለት ነው። ከዛ ውስጥ ሃይድሮጂን፣ ሂሊየም አንድ ላይ ተሰብስቦ ፀሐይን ይፈጥራል። ከዛ አይሲ ሮኪ የሆኑት ወይም ጠጠር ያሉት ደግሞ እንደኛ ምድርን ይፈጥራሉ። ምድር ፎርም ካደረገች በኋላ ደግሞ 4.5 ቢሊዮን ዓመት በኋላ ህይወት ውስጥ ይዘራል የምናየው ነገር እና እኛንም ጨምሮ ማለት ነው። በሌላ መንገድ ስታዩት እኛ ዩኒቨርስ ውስጥ እንኖራለን ብቻ ሳይሆን ዩኒቨርስም በእኛ ውስጥ ትኖራለች የሚል ኮንሴፕት ደስ የሚል ነው ብዬ አስባለሁ። ኤኒ ጥያቄ ካላችሁ ለመመለስ ደስተኛ ነኝ። ኔክስት ታይም እስክንገናኝ ባይ።